ደስተኛ ለመሆን የሚረዱ 10 የህይወት መርሆች የትኞቹ ናቸው? ሰላም እንዴት ናችሁ? ዩቲዩብ ላይ ቁም ነገር ማይንድ ሴት እና መነሳሳት መማር የምትወዱ ሰዎች ትክክለኛው ቻናል ላይ ስለሆናችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩ። ደስታን ከሚያጠፉ ምክንያቶች አንደኛው ራስን ከሰው ጋር ማፎካከር ነው። አሳ ደስታዋን እንደ ወፍ በሰማይ ልፈልግ ብትል፣ ወፍ ደግሞ እንደ አሳ በውሃ ውስጥ ልፈልግ ቢል ሁለቱም ሳይደሰቱ ይቀራሉ። ስለዚህ ደስታህን በራስህ መለኪያ ለካው። አንተ በሌሎች ስትቀና ሌሎች በአንተ እንደሚቀኑ እወቅ። አንተ እነሱን በሆንኩ የምትላቸው ሰዎች ደግሞ አንተ ላይ ባለህ የሆነ ኳሊቲ እነሱ ይቀናሉ። ስለዚህ ራስህን ሁን። ሁለተኛ፣ አትኩሮትህን በሌለህ ነገር ላይ ሳይሆን ባለህ ነገር ላይ አድርገው። የጎደለህ ምንድን ነው? ያለህስ ምንድን ነው? ብታመዛዝነው የቱ ይበልጣል? ያለህ ወይስ የጎደለህ? ብዙዎቻችን ሐሳብና አትኩሮቶቻችን በሌለን ነገር ላይ ስለሆነ ያለንን ነገር ሳንጠቀምበት እንቀራለን። ደስተኛ ለመሆን ሁሉም ነገር ሊኖርህ አይገባም። በደንብ ካስተዋልከው አሁን ያለህ ነገር ደስተኛ ለመሆን በቂ ነው። ምክንያቱም አንተ ያለህን የሚመኙ ምስኪኖች ብዙ ናቸውና። ለምሳሌ በጤናህ፣ በወጣትነትህ፣ ባለህ የፊት ገጽታና በመሳሰሉት ነገሮች። ሶስተኛው ራስህን ሁን። በዚህ ምድር ላይ ሌላውን ለመምሰል እንደመሞከር ከባድ ነገር ምን አለ? ሌላውን ለመምሰል ስትሞክር የምትጣላው ከሰው ጋር ሳይሆን ከገዛ ራስህ ጋር ነው። እናም ራስህን አታስቀይመው። እውነተኛ ወዳጆችህ አንተን ባንተነትህ ይቀበሉሃል። ከምንም በላይ ራስህን በመሆን ከራስህ ጋር ሰላም ፍጠር። አራተኛ፣ ሁሉን ለማስደሰት አትሞክር። አንድ ነገር ስታደርግ ሰዎች ደስ እንዲላቸው ብለህ ሳይሆን ትክክለኛና አንተ ያመንክበት ነገር ስለሆነ ይሁን። በዚህ ምድር ላይ ምንም አይነት ጻድቅ ሰው ብትሆን እንኳ ሁሉንም ሰዎች ማስደሰት አትችልም። ስለዚህ የምታደርጋቸው ነገሮች ከህሊናህ ጋር እስከተስማሙ ድረስ በቂ ነው። ለሰው ሳይሆን ለህሊናህ ኑር። ክፉም ደግም ብትሆን የምትጠጣ ወይም የማትጠጣ ምን በቃ የሆኑ ሰዎች መጥላታቸው አይቀርም። ስለዚህ ራስህን ሁን። አምስተኛ፣ የውሸት ደስታን አትፈልግ። በውሸት ደስታና በእውነተኛ ደስታ መካከል ትልቅ ልዩነት አለ። የውሸት ደስታ ጊዜያዊ በሆኑና ከውጭ በምናገኛቸው ነገሮች የሚመጣ ነው። የውሸት ደስታ ማለት ሐዘናችንን ለጊዜው የሚጋርድ ጊዜያዊ ማስታገሻ ሲሆን፣ እውነተኛ ደስታ ግን ሐሳባችን፣ ዓላማችን፣ ምግባራችን ሲጣመር የሚፈጠር ስሜት ነው። ሐዘንና መከራችንን ሳንደብቅ የምንጽናናበት ደስታ ማለት ነው እውነተኛ ደስታ ማለት። ስድስተኛ፣ ማንን እንደምታገኝ አታውቅምና ለሁሉም ሰው ቅን ሁን። ከመንገደኛው አንስቶ እስከ ቅርብ ወዳጆቻችን ድረስ ሰዎች በእኛ ላይ ትልቅ አስተዋጽኦ አላቸው። በህይወትህ የምታሰፍራቸው ነጥቦች ሁሉ በኋላ ላይ ተያይዘው መስመር መስራታቸው አይቀርም። የተናቀው ድንጋይ የማዕዘን ራስ ይሆናል ተብሏልና ሰዎችን አትናቅ። በየትኛውም አጋጣሚ ለምታገኛቸው ሰዎች ትክክለኛውን ነገር አድርግ። ሰባተኛ፣ መለወጥ የማትችላቸውን ነገሮችን ተቀበላቸው። ብዙ ሰዎች ጭንቀት ውስጥ የሚገቡት መለወጥ በማይችሏቸው ነገሮች ላይ ለመለወጥ ስለሚጥሩ ነው። ምንም እንኳን በህይወታችን ውስጥ አብዛኛው ነገሮች ላይ ስልጣን ቢኖረንም መለወጥ የማንችላቸው ነገሮች ግን አሉ። ከአቅምህ በላይ በሆኑ ነገሮች ራስህን አታስጨንቅ። ከአቅምህ በላይ የሆነውን ነገር ለአምላክህ ለእግዚአብሔር ስጠው። ስምንተኛ፣ የራስህ እውነተኛ ወዳጅ ሁን። ምንም እንኳን ሰዎች በአንተ ቢያምኑብህና ቢመኩብህ አንተ በገዛ ራስህ ካላመንክ ህይወትህ ምንም ዋጋ የለውም። ከሰዎች ፍቅር በላይ የራስ ፍቅር ወሳኝ ነው። የሚገርመው ሰዎች ራሱ ሊወዱህ የሚችሉት አንተ በመጀመሪያ ራስህን መውደድ ስትችል ነው። ራስህን በደንብ ተንከባከበው። ሲያጠፋ ይቅር በለው፣ ሲደክም አበርታው፣ ሲሳካለት አሞካሸው። ለአንተ ከአንተ የቀረበ ማን አለህና። ዘጠነኛ፣ መልካም አስብ፣ መልካም ተናገር። በመጀመሪያ ሰው ያስተሳሰቡ ውጤት መሆኑን እመን። አሁን የምንኖረው ህይወት የአመለካከታችንና የአስተሳሰባችን ውጤት ነው። ይህንን ካወቅ አስተሳሰብህን በጥንቃቄ አጢነው። ደስተኛ ለመሆን የተመረጠ አስተሳሰብ ሊኖርህ ይገባል። አስረኛና የመጨረሻው፣ ለምን እንደምትኖር እወቅ። ህይወት ማለት የተሰጠህን ኃላፊነት ለመጨረስ የተሰጠችህ ጊዜ ናት። ኃላፊነትህ ምንድን ነው? በህይወትህ ማድረግ የምፈልገው ነገር ምንድን ነው? መልሱን ካወቅ ለህይወት ያለህ አመለካከት ይለወጣል።